ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የዩቲዩብ ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ እንግዲህ አያታችንን ፕራንክ ልናደርግ ነው። በምንድን ነው ፕራንክ የምናደርገው? ፕራንክ የምናደርገው እንግዲህ ያው ላገባ ነው ትላለች። አዎ ላገባ ነው ትላለች እና ያው አያታችን ደግሞ ለልጆቿ እንድትናገር እንትን ትላለች እና ለዳግማ ትንሣኤም ሽማግሌ ይገባል እና እስቲ እንዴት ላድርግ ምናምን ብላ ታማክራታለች። እንግዲህ ሪያክሽኗን እናያታለን። ሳላቅ ሊድሩኝ ነው እንግዲህ እና እስቲ እንዴት እንደደነግጥ እናየዋለን። ስለዚህ አብረን ሪያክሽኗን እኔ ተከታተሉን። እንዴት ናችሁ? እንኳን አደረሳችሁ። አንድ ነገር ልነግራችሁ ልነግሩላት ነው እኮ ልነግራችሁ እኮ ነው። እሺ ታጋቢ ልትጋቢ የት አይደለም ባል ልታጋቢ እኔ እንደዛ ነገር ነው። እሺ እና አሁን ለዳግማ ትንሣኤ ሽማግሌ ላካተዋል። እሺ እና አሁን እነሱ ደግሞ ይቆጣል። ይቆጣል። ሻይ ነው እናንተ ትነግሩላታላችሁ። ትንሽ ልጅ አይደለም እና ታዲያ አሁን እየተማርኩ ነው፣ ትምህርት ገና እየተማርኩ ነው። በዚህ እድሜሽ ታገቢያለሽ? ስለዚህ በኋላ ጠይቁላት። ሊመጣ ነው እኮ አሁን በቃ ለዳግማ ትንሣኤ ሊላክ ነው ሽማግሌ። ይሄ ባሪ የለም። ደግሞ ቤተሰብ መጠየቅ የለም። ሽማግሌ ይመጣል። ተቀበሉ ተቀበሉ፣ ካልተቀበሉ እምቢ ቢሉስ? አይጠይቅም። እናንተ ጠይቁላት። ለምን ይከብዳል? እንዴት ሊጠይቁ? ይኸውልሽ ሽማግሌ ከመጣ ይመጣል እኮ። አሁን እነሱም ሳይሰሙ ድንገት ቢመጡ እኮ አሁን ይቆጣል እኮ። አሁን ለምሳሌ ነገራት ለእናትሽ ትላለች እኮ አሁን ዳግማ ትንሣኤ ማለት እኮ በቃ የዛሬ ሳምንት ማለት ነው። እንደ ከተማ ነገር አይ ማዘር ቀሳቸው ለምስራቅ መለከቴ አሁን እዚህ ከመጡ በኋላ የሚያምረው ደግሞ ከማዘር ነው። የሚያምረው ደግሞ ከናቸው ማዘር ይመጡኛል። ቀስ ብላችሁ ከቴና ምሳቃውን ሲመጡ ዳግማ ትንሣኤ ሽማግሌ ሲላክ ስለሚላክ እንዴት ነው ማለት ዛሬ አይደለም። ዛሬ ምን ሰፈሩ ውሸት ነው። ዛሬ ለሳ ይናገራል እኮ ቆያ ገና ከትሩ በኋላ ነው። ስራ አለው ሽማግሌ ሲመጣ ይጠየቃል። እሷ ችግር አለው ስራ አለው። የት ነው የሚሰራው? ኤርፖርት ውስጥ ነው የሚሰራው። ቦሌ ነው የሚኖረው። የራሱ ስራ ኤርፖርት ውስጥ ተቀጥሯል። ኤርፖርት ውስጥ ተቀጥሮ ይሰራል። ይኸውልሽ እኔ ቀስ ብዬ ለዛም ቀስ ብዬ ናገር ስለዚህ በቃ ስቲቀስላችሁ በኋላ ሲመጡ ልጅታም ጨቃጭቋል። አሁን ከተናገረ ይጨቃጭቋታል፣ ይቆጧታል። ይቆጣታል። ስትደርስ ወይን ዓርብ መናገር አለ ወደ ይገባል። ቅድም ከገቡ እኮ ችግር የለም። አንቺ ከተስማማሽ አይባልም። ሽማግሌዎቹ እንዳይመለሱባት እኮ ነው። ተላከ እነሱ እንዴት ይላል? እሷም ታውቃለች ሁኔታ። ሲመጡ እንጠይቁላት። አሁን ሳይሆን አሉ እኮ ይኸውልሽ አሁን ነገር አለ። ትጨቀጭቃለች፣ አትጨቀጭቅም፣ ትሰድባለች። አሁን
ስር ደርሼ ቀስ ብላችሁ ቃስ ብዬ ነገር ይሻላል። የዓመት በዓላችሁ ውልና በደንብ አሁን ይሄን ከሰማችሁ ምስራቅ ታውቃላችሁ። አማራ ቃስ ብዬ እንደዛ ይሻላል። አሙማን ፕራንክ ነው። አረጋዲ እኔ ስለማውቅ ነው ነገሩን። እሺ እንጂ ማዘርም አላወቀችም። እኔም እኮ እውነት መስሎኝ ነው። አሜን አሜን። እናንተ በጣም ወገን ናችሁ። እውነት ነው እንደ ወላጅ ፕራንክ ነው። ዛሬ አልናገርም፣ ዓርብ እናገራለሁ። አይ ዛሬ ውለቃለ ወይ ተጎላችሁ ግን በጣም በጣም ገና ትቀርበኛለች። ልጁን ልጅ ሞተ ማለት ነው። ኧረ በጣም የሚገርሙ ናቸው እናንተ። እርምጃ እንወስዳለን እኛ ብላ ለምን ሰው ልጅ ደንግጦ በድንጋጤ ይወድቃል። ስንት ነገር አለ። እውነቴን እኮ እናንተ አሁን እንደዚህ ብላችሁ እንትን መስላችኋል። ጥሩ አይደለም። እውነቴን ነው። እኔም ራሱ ወረኛ ያደረጋችሁ ስንት ቦታ አቃጠልኩ። ዘረባ ይጠጣል እንዴ?